በፍርሃት መንፈስ አገልግሎትና ስፍራውን ሊያስለቅቀው ያለ ሰው ዛሬ የሰይጣን መንፈስ ተሰበረ። በእውነት ፍርሃት ነው ታውቃለህ። ፍርሃት መንፈስ ነው፣ ስሜት አይደለም። ከፈራህ አገልግሎት ታቆማለህ። የሚፈራ ሰው ቅጣት ብዙ ሰው ከፍርሃት መንፈስ ነፃ ይወጣል። የዛሬው ርዕሴ አትፍራ የሚል ነው። አሜን አሜን። እግዚአብሔር በላከኝ ቦታ ተልኮዬን እፈጽማለሁ። ሃሌሉያ። ሰይጣን አንዳንዴ ጦር ከፈታው ወሬ ፈታ ይበልጣል ስለሚባል በፍርሃት መንፈስ አገልግሎትና ስፍራውን ሊያስለቅቀው ያለ ሰው ዛሬ የሰይጣን መንፈስ ተሰበረ። በእውነት ልጄ ጢሞቴዎስ ራስን የመግዛትና የኃይል መንፈስ እንጂ የፍርሃት መንፈስ አልተሰጠንም። መንፈስ ፍርሃት ነው ታውቃለህ። ፍርሃት መንፈስ ነው፣ ስሜት አይደለም። ልጄ ጢሞቴዎስ ተጠንቀቅ። ጻድቅ እንዳንበሳ ያለ ፍርሃት ይኖራል። ከወዴት አመጣኸው? አየህ፣ በዚህ ምክንያት ተልኮውን መፈጸም አትችልም። ከፈራህ አገልግሎትን ታቆማለህ። ልጄ ጢሞቴዎስ ይላል። ተመልከቱ፣ ዛሬ ስላለ መፍራት ከጽድቅ ስለሚገኝ ድፍረት ነው እግዚአብሔር እንድናገራችሁ የሞላኝ። በእውነት እግዚአብሔር ከመንፈስ ቅዱስ የሚገኝ ድፍረት ይሙላባችሁ። አሜን። ብድራቱ ታላቅ ያለውን ድፍረታችሁን አትጣሉ ተብሎ እንደተጻፈ የሚፈራ ሰው ቅጣት አለውና የእግዚአብሔር ገድል በሱ አይፈጸምምና ዛሬ አንድን ሰው አይደለም ብዙ ሰው ከፍርሃት መንፈስ ነፃ ይወጣል። ታውቃላችሁ ዘካርያስ ትንቢት ተሞልቶ ያለ ፍርሃት እንድናገለግለው እግዚአብሔር የመዳን ቀን እንዳስነሳልን ይላል። አንዱ ነፃ ያወጣን ኢየሱስ ከሞት ብቻ አይደለም ከፍርሃት ነው። የተጻፈው በህይወታችን የሚፈጸመው ከፍርሃት ውጪ ስንሆን ነው። የሚፈራ ሰው ብዙ መዘዝ አለው ልነግራችሁ እችላለሁ። ለምንድን ነው ግብ የጨበጣ ውጊያ በኢየሩሳሌም የሆነው? ኢየሱስ በኢየሩሳሌም ከሄደ በሄሮድስ ላይ ያለው የቀበሮ መንፈስ አቅሙ ይዳከማል። አንቺ ባለሽበት ክፉ ከልካይ ነሽ። አሜን። ተራሰው አይደለሽም ብራዘር፣ ተራሰው አይደለህም። አየህ፣ ስለዚህ ነው ኢየሱስ ወደ ኢየሩሳሌም ሲሄድ በሄሮድስ ያለው መንፈስ ተንቀጠቀጠ። ለምን? ክፉን ከልካይ እንደሆነ። ኢየሱስ ውስጥ ያለው መንፈስ ከሄሮድስ ያለው መንፈስ ስለሚያስረው ሄሮድስ ገና ከሩቁ ተቃጠለ። እኔ አገልግሎት አቁም አልልህም፣ እንደራደር፣ ሌላ ቦታ አገልግል፣ ስፍራዬን ግን ልቀቅ፣ እኔ ግዛት አትግባለሁ። አንተ ግዛት መጣው። የእግዚአብሔር መንግስት የገሃነም ደጅ ችሏት አመጣለሁ። በግልጥ ነው፣ ተደብቄ አይደለም፣ በግልጥ ነው መጣው። ዛሬ ነገ ከነገ ወዲያ ኮንፈረንስ አለኝ። አባቴ ልኮኛል፣ በኢየሩሳሌም ልሰቀል ይገባኛል። የሚገርም ነው። ስለምንድን ነው ኢየሱስ ይሄን ያለው ብትሉ አንድ የገባው ነገር አለ። ዶሮ ጫጩቶቿን እንደምትጠብቅ እኔ ጠባቂ ነኝ። ዶሮ አንሳት ከጫጩቶቿ የአሞራ የድመቶች መጫወቻ ነው የምትሆን። እናት ዶሮ ግን ከሷ በላይ ውሻ እንኳን ቢመጣ መልኳ ይቀየራል። አሞራ ቢመጣ በህይወት እያለች ልጆቿን አታስበላም። ኢየሱስ እንደ እናት ዶሮ ነው ራሱን የመሰለው። እስራኤል ዶሮ ጫጭቷን በክንፏ እንደምትጋርድ ልጋርድሽ መጣው። እግዚአብሔር ምን ይላል? ባለህበት ስፍራ ጋራጅ ነህ። በአንተ ምክንያት የሚጠበቅ ብዙ አለ። አልገባህም። ስላልሰበክ ትንቢት ስላልተናገርክ ተራ ሰው የሚመስልህ ብዙ አለ። አገራችን በሰማይ እኮ ነው። ታውቃላችሁ የክርስቶስ መልእክተኛ እንደሆነ። ስለዚህ ተራ ሰው አይደለም፣ ተራ ሰው አይደለሽም። መልእክት አለህ፣ መልእክተኛ ነህ። ራስን እንደ አምባሳደር እንድትቆጥር እፈልጋለሁ። በእውነት ዛሬ መንፈስ ቅዱስ በዚህ ጉዳይ ነው የሞላኝ። የምንፈራ ከሆነ ስጋና ደምን ሁለት በደል እንፈጽማለን። አንደኛ ስፍራህን ትለቃለህ። አየህ፣ የምንፈራው አንዳንዶች የምንፈራው ምንድነው? ኢኮኖሚን ነው። አበቦችን ተመልከቱ እንዴት እንደሚያምሩ፣ ወፎችን ተመልከቱ። ስለምንገበል ትጨነቃላችሁ። ኢኮኖሚ ከእግዚአብሔር ከሰጠን ስፍራ በፍርሃት ሊያስለቅቀን የኢኮኖሚ የድህነት መንፈስ ተሰበረ። አየህ፣ በቁራ ይመግባል። በረሃብ ዘመን እግዚአብሔር እንጀራ ነው። በማዕበል ዘመን መተላለፊያ ኢየሱስ ነው። ስንፈራ ምን እንሆናለን? ስፍራ እንቀይራለን። ዳዊትም አንድ ቀን በሳኦል እጅ ሞታለሁ ብሎ ፈራ። ቀጣዩን ሄዳችሁ አንብቡ። ወደ አልተገረዙት ወደ ፍልስጤሞች ሄደ። ጣዖት የሚያመልኩ ያልተገረዙትን 1 ዓመት ከ2 ወር ዳዊት አገለገላቸው። ለምን ብትሉ ሳኦል ይገለኛል ብሎ ፈራ። ሳኦል ይገለዋል? አይገለውም። ለምን አይገለውም? ንጉሥ እንዲሆን በማይዋሻው በሳሙኤልና በእግዚአብሔር ተቀብቷልና። የተቀባው ቅባት አያችሁ ከሳኦል ይበልጣል። አንድ መዝሙር ሰሞኑን ዘምቻለሁ። በእውነት በሽታዬ ከመድኃኒቴ አይበልጥም፣ ጨለማዬ ብርሃኔ ከጨለማዬ። እንደዚህ ነው። በጣም ያስገርም መዝሙር በእውነት። እና ዳዊት ሳኦልን ፈራው። ጦር ጋሻ ቢይዝ ሰላይ ቢያደራጅ የተናገረው እግዚአብሔር ቃል ሳይፈጸም ዳዊት አይሞትም። ስለፈራ ስፍራውን ቀየረ። መቀየር ብቻ አይደለም፣ ያልተገረዘውን አንኩስን ያገለግለው ነበር። ቦዲጋርድ ሆነው ይላላከው ጀመር ይላል። ይገርማቸዋል። እንዲያውም እግዚአብሔር ጣልቃ ባይገባ ከፍልስጤም 5 ነገስታት ጋር ሆኖ እስራኤልን ለመዋጋት ሰልፍ ሁሉ ሄዷል። ጺቅላግ የተባለች ተቃጥላ ኃይል እስኪያጣ ድረስ አልቅሷል። ለዚህ ሁሉ ውርደት ባለበት ህይወት ለምን ኖረ? ሚስትና ልጆቹ ተማርከው፣ የገነባው ቤት ተቃጥሎ፣ ያልተገረዘ ሰው ማገልገሉ፣ ያልተጻፈባቸው መጽሐፎች ባዶ ወረቀቶች ተገለጡበት። 1 ዓመት ከ2 ወር ብድራት የሌላቸው ዓመታት። ለምን? ስለፈራን። ይገርማቸዋል። ፍርሃት ስፍራን ያስለቅቃል። በእውነት በጣም ከባድ ነው። በጣም ከባድ ነው።
ኤልዛቤልም ዛተች። ኤልያስም ፈራ፣ ልጁንስ ጣለው። ጸጋን ያስጥላል። ሰማያትን መክፈትና መዝጋት የሚችለው ኤልያስ በአንዲት ያልተገረዘች አጋንንት በሞላባት ሴት ዛቻ ፈራ። ግደለኝ ከአባቶች ያልበልጥም አለ። ለዚህ ሁሉ ያበቃው ምንድን ነው? ፍርሃት ነው። እግዚአብሔር ተገልጦ ምን ሆነሃል አለው። በጣም የሚገርም ነው። አሁን ለምትፈሩት እግዚአብሔር ይላል ምን ሆነሻል? መላእክት በዙሪያሽ፣ መንፈስ ቅዱስ በውስጥሽ፣ ሰማይ ምድርን የፈጠረ በመዳፉ ቀርጾሽ ምን ሆነሻል ይላል። ምን ፈራሽ? ምንድን ነው የፈራሽው? ለእግዚአብሔር ምን ትመልሳለህ? እኔ ኤልሻዳይ ነኝ አይደለም? በእውነት ወገኖች ሆይ በእውነት ዶሮ እንኳን ለልጆቿ እንዲህ ከሆነች ኢየሱስ ጸጉርሽን ቆጥሮታል፣ በመዳፉ ቀርጾሻል፣ እንደ አይኑ ብሌን ይጠብቅሻል። እግዚአብሔር ይላል እኔ ከእናንተ ጋር ነኝ፣ አትፍሩ። አሜን። በእውነት ትዝ ይላችኋል በቅዱስ ቃሉ እግዚአብሔርን በአብርሃም ምርጃ ለሎጥ መልአክን ላከለት። ሎጥ አያችሁ መልአክ እኮ ነው። መልአክ እጁን ይዞት ከሰዶም ገሞራ አወጣው። ድንቅ ነው። እና ሎጥ በጣም ይፈራል። መልአክ እንደሆኑ አያውቅም። ሰዎቹ እንደሆኑ ነው የሚመስለው። ቤቱ አገባቸው፣ ቂጣ ጋግሮ አበላቸው። በዛም ያሉ ግብረ ሰዶማውያን ቤቱን ከበቡት። መላእክቶች ሰው መስለው ያዩታል። ምንድን ነው የሚያደርገው? የአብርሃም አጎት ሎጥ ምን ያደርጋል? ያቸው እነሱ ከውስጥ ይታዘቡታል። ማርክ ሊሰጡት ኤ ነው የሚሰጡት፣ ቢ ነው፣ ኤፍ ማይነስ ነው፣ ምንድን ነው የሚሰጡት? ሎጥም ወጣ። ግብረ ሰዶማውያንን ያላቸውን ይሁ ወንድሞቼ ሆይ ናቸው አይደሉም? ወንድ የማያውቁ ሴት ልጆች አሉኝ፣ ልስጣችሁ ጉቦ፣ ልጆቼን እንደፈለጋችሁ አድርጉ፣ ይሆናል በስጦታ። በጣም ፈሪ ነበር ማለት ነው። ና ብለው እጁን ይዘው ከተቱት። ማድረግ ያለብህን እናሳይህ፣ አየህ በስልጣንህ ማሳወር ትችላለህ፣ ታወሩ አሏቸው። ስልጣንህን ደብቀህ የአብርሃም አምላክ አንተ ጋር የተቀባት ያለ ያህዌን የምታመልክ አንተ ትልመጠመጣለህን? ስጦታ በመስጠት ነው። አጋንንት ልመና ይችላል፣ በስጦታ ይሆናል፣ ግብ አሉት። ስልጣኑን ሲያለማምዱት ታያላችሁ። እና ሎጥ በጣም ፈሪ ነው። እግዚአብሔርም ከከተማ ውጭ አወጣው። አንተ መውጣት ነበረብህ አይደለም? ሰዶም ገሞራ ወንጌል እየሰበክ አይደለም? ቢያንስ 10 ሰው ታድናለህ ብለን ነበር። አብርሃም በ10 እኮ ያቆመው ለዚህ ነው። እና ሎጥ 4 ልጆች አሉት፣ ከሚስቱ ጋር 5፣ ሎጥ 6 ናቸው። 6ቱ ተረባርበው 4 ሰው እንኳን ማዳን አልቻሉ። 10 ጻድቃን ቢኖሩ ሰዶም ገሞራ እኮ አጠፋ። ሎጥ ፈሪ ስለነበረ አየህ በሰላም ነው ብሎ ጭጭ አይመሰክርም ማለት ነው። እጁን ይዘው ረድተው አወጡት። ከከተማ ውጪ ካወጣው በኋላ ቀላል ትእዛዝ አዘዘው። እዛ ተራራ ላይ ሂዳለው። ተራራውን ይብን አመለከተው። ተራራው ላይ ማን አለ? ፓትርያርክ አብርሃም ቆሞ ይጠብቀዋል፣ ስንቅ ትጥቅ ይዞ። ሎጥ ግን ምን አለ? እኔ እዛ መሄድ አልችልም፣ እባክህ ሀሳብ ቀይር አለው። አንተ የሚሻልና የሚረባህን ትመርጣለህን? ተራራው ሩቅ ነውን? ከአቅም በላይ ነው ያዘዝኩህን? ጥሩ ነው ሀሳብ አምጣለሁ። ዘዋድ ቅርብ አይደለችምን? ትንሽ አይደለችምን? ወደዛ እንድገባ ፍቀድልኝ አለ። በጣም የሚገርም ከገድል በታች ሎጥ። አብርሃም ግን 5 ነገስታት መጡ፣ ሶዶም ገሞራን የወንድሙን ልጅ ማረኩ። ሌሊት 318 ብላቴና ይዞ በሌሊት ገሰገሰ። 318 ከ5 ነገስታት ጋር የሌሊት ውጊያ። እግዚአብሔርም ከአብርሃም ጋር ነበር፣ 5ቱንም ነገስታት ድል ነሳቸው ይላል። ከአብርሃም ጋር የነበረው እግዚአብሔር ከ5 ነገስታት በላይ ነው። ጠላቶችሽ ከቁጥር በላይ ናቸው አይደለም? ብዙ ከሆኑ ጠላቶችሽ በላይ እግዚአብሔር ታላቅ ነው። ስለምን ትፈሪያለሽ? ህልም የምትፈሪ፣ ተብታቢ ደጋሚ የምትፈሪ፣ የሆነ ጤንዚዛ ሲሄድ ብትፈሪ፣ ዙሪያሽ ሁሉ በላብ የተጠመቀ እግዚአብሔር ይላል እኔ ካንቺ ጋር ነኝ። ስለምንድን ነው የማትፈራው? በጣም አስፈላጊ ስለሆንክ እኮ ነው። ኤርሚያስ ራሱ ይላል እንገላሃለን፣ ትንቢቱን ቀይር። ኖ ብራዘርስ፣ ብትገሉኝ በደሜ ትጠየቁ፣ ካልሆነ መልእክቴን አልቀይርም፣ ስፍራዬንም አልለቅም። እኔ መልእክተኛ ነኝ። ለዚች ሀገር አስፈልጋለሁ። በምትኖርበት በዚህ በሳሪስ አካባቢ ምናልባት በትምህርት ቤት በቢሮ ድንገት እናት አባት ዱብ ያደረጉ አይደሉም። ከዘላለም በፊት ስላሴዎች አስበው መልካሙን ስራ ለመስራት በክርስቶስ ተወልደሃል። ለምትኖርበት ቦታ አቋምህን መለወጥ አያስፈልግህም። ኢየሱስ አቋም አልቀየረም፣ ደግሞም አልፈራም። እንደምታዩት ለምን? መልእክተኛ ነኝ፣ ጠባቂ ነኝ። በእኔ የሚፈጸም ፕሮግራም አለ። ሄሮድስ አታገባኝም፣ አታወጣኝም አለኝ። በሰማይ አምላክ አለኝ የተጻፈ ሕግ አለኝ የተነገረ ትንቢት። ቃሉ በእኔ ይፈጸም ዘንድ አንተ ቀበሮ አገልግሎቴን አላቆምም፣ ስፍራዬንም አልለቅም። ለምን? እግዚአብሔር ከኔ ጋር ነው። ለአንተ የገደልከኝ ይመስልሃል? የአዳም ልጆች ሁሉ ትንሣኤ የሚፈጸመው በኢየሩሳሌም ነው። ስፍራቸውን የለቁ እግዚአብሔርን አያገለግሉ። እግዚአብሔር በፈሪዎች አይከብርም። ፍርሃት ከክፉ ነው ወገኖች። ነህምያ ልትገደል ነውና በቤተ መቅደስ ራስን ደብቅ። ኧረ እባክህ፣ እንደኔ ያለ ነቢይ ፈርቶ ራሱን የደበቀ ማን ነው? ከሰይጣን የተናገርከው ነው አለው ይላል። የፍርሃት መንፈስ ዛሬ ተሰበረ። በእውነት እግዚአብሔር በእናንተ ብዙ ሊሰራ ሳለ ከፍርሃት የተነሳ ትዝ ይላችኋል። አንተ እኮ ክፉ ከልካይ ነህ። ክፉ በሰው ላይ እንዳይደርስ የምትከለክል መልእክት ያለህ ተራ ሰው አይደለህም ማለት ነው። ሙሴ ይላል
እግዚአብሔር ሊያጠፋችሁ በወደደ ጊዜ ይላል ዘዳግም ላይ እኔ በተራራ ላይ ስለእናንተ ስለቆምኩ አዳናችሁ ይላል። አየ ሙሴ አንድ ነው፣ እስራኤልን ሁሉ ግን ያዳነው በስፍራው በመቀመጡ ነው። እስኪ ተራ ሰው አይደለሁም በእውነት ግድ ትንቢት ማምጣት መስበክ የለብህም። መንፈስ ቅዱስ ባንተ አድሮ የሚከለክለው ክፉ አለ። ባንተ አድሮ አይደለም የሚጠብቀው ሰው አለ። ስለዚህ አጋንንቶች አያወጡንም አያገቡንም። በመቅረዝ ላይ እንዳለ ብርሃን ወንጌሉን እንሰብካለን። ሰይጣንና አጋንንት ስፍራውን ይለቃል እንጂ እኛ ስፍራችን አንለቅም። ቅዱሳን ያስለቅቃሉ እንጂ አይለቁም። ለምን? በእነሱ ያለው ከዓለም ካለው ይበልጣል። እግዚአብሔር ይላል። በእውነት በዚህ መልእክት አለኝ። ሳሙኤል ከዳን እስከ ቤርሳቤ የታመነ ካህን ነው። ፍልስጤሞችም ሳኦልን እንደቀባ ባዩ ጊዜ ለጦርነት መጡ። ሳሙኤልም ወደ ሰማይ አምላክ ጮኸ፣ ነጎድጓድና መብረቅ አመጣባቸው። ከዛን ቀን ጀምረው የእስራኤልን መንግስት ለጦርነት አልሞከሩም ይልና ሳሙኤል በህይወት እያለ ፍልስጤሞች በጦርነት መጥተው አያውቁም። ሳሙኤል ወታደር አለው የለውም? ቦዲጋርድ አለው የለውም? ይኸው በሳሙኤል ያለ ቅባት ግን ከፍልስጤም አጋንንት ይበልጣል። ለብዙ ዓመት ሊሞክሩ አልቻሉም። ይማልዳል፣ ክፉን ይከለክላል። ይማልዳል። አያችሁ፣ እንደ ዶሮ ልጆቹን ይጠብቃል። እግዚአብሔር የሰጠው መንጋ። ሳሙኤል ልክ ሲሞት በማግስቱ በሶስት አቅጣጫ ፍልስጤሞች መጡ። ወታደር እኮ አለ፣ ንጉሥ አለ። መልእክተኛና መልእክት ያለው ግን ስለሞተ አገሩን ወረሩት። ሳኦልም ከፍርሃት የተነሳ ዛፍ እንደሚወዛወዝ ፈራ ይላል። እንደ ሳሙኤል ለከተማይቱ ጠባቂ በዚህ ቤት አላችሁ። ሃሌሉያ። በሶሪያ እንደሆነ በየመን እንደሆነ በኢትዮጵያ አይሆንም። ለምን? ከልካይ አለ። እንዲሁ በመንገድ ላይ በመሄድ ብቻ አየ ብዙ ጅኒዎች በግራና በቀኝ ይወድቃሉ። አንተ አምባሳደር ነህ፣ መልእክተኛ ነህ። የትንቢቱ ቃል በአንቺ ይፈጸማል። ክብር ለእግዚአብሔር ይሁን። የትንቢት መንፈስ እናገራለሁ በዚህ ጉባኤ። እኔ አልረባም፣ አልጠቅምም፣ ዘመኔ እንደ ሸማኔ መወርወሪያ በከንቱ አለቀ ለምትሉ አይደለም። አንቺ አልገባሽም፣ አንተ አልገባህም። ፍጻሜና ተስፋ ያለው ትንቢታዊ ቃል በእናንተ በኢየሱስ ስም ይፈጸማል። ታላላቅ ኃያላን እንዳሉት አንሆንም። ለምን? የእግዚአብሔር መንፈስ ያለባቸው መልእክተኞች በዚህ ቤት አሉ። አንድ ሰው ይበቃል። ይገርምሃል፣ በጣም ድንቅ ነው የእግዚአብሔር አሰራር እና ብዙ እኮ አይፈልግም። በኤልሳ ዘመን የአህያ ኩስ ማለት የዶሮ ኩስ የአህያ ራስ ይበሉ ነበር ከረሃቡ የተነሳ። ንጉሱም ተቆጣ። ኤልሳ በህይወት አለን? ሕያው እግዚአብሔር ገለዋለሁ አለ። ምን አደረገ ኤልሳ? ብር አልተበደረውም። ጦርነት እኮ ውስጥ አልገባም። ደግሞ ንጉሱም ትክክል ነው። ኤልሳ ገበሬ አይደል፣ ዶሮ ያረባ ወታደር አይደል። ነቢይ ሆኖ ከተቀመጠ ክፉን መከልከል አለበት። የተቀባው ነቢይ እያለ ለምን እንራባለን? አንገቱን ቀንጥሸው እንደ ተራ ሰው ይሁን፣ በቃ ፊኒሽድ። ልክ ነው ንጉሱ በአንድ በኩል። መልእክተኞች ሲመጡ ኤልሳም በውስጡ ያለው ቅባት እንዳልከው ትክክል ነው፣ እኔ ያለው አይራብም፣ ነገ ስንዴ በእንዲህ ያለ ይሸጣል አለ። አንድ ኤልሳ ረሃቡን ቀየረው። አንድ ኤልሳ ጦርነቱን ሻረው። የሀገሪቱ ጠባቂና መልእክተኛ ክፉ ከልካይ እንደሆንሽ፣ ለህዝቡ የብረት በር እንደሆንክ፣ ለህዝቡ እንደናዶሮ ጠባቂ እንደሆንክ ታውቃለህ ሆይ? እግዚአብሔር የኔ መልእክተኛ ናችሁ ይላል።